ትላንት አርሰናል ተሸነፈ። እናም አይኖ የአርሰናል ደጋፊዎች ዛሬ ምንም አይነት የኳስ ዜና መስማት እንደማይፈልጉ፣ ምክንያቱም ለድል ያን ያህል ቀርበህ ስታልመው የነበረ ነገር ሁሉ ሊሳካ እንደሆነ ኢማጂን አድርገህ መሸነፍ እንደ ኖርማል መሸነፍ አይደለም። it feels personal. it feels like ህይወት ሁሌም ስትጠብቀው የነበረውን ነገር አሳይታ ሞመንቱን ፊል እንድታረገው ፈቅዳለህ፣ ግን ሙሉ ለሙሉ እውነት ሳታደርገው በሩ እንደዘጋችብህ ነው። ላይፍ ለሁላችንም እንደዚህ ነች። አንዳንዴ አንድን ነገር ለአመታት ትለፋለህ፣ ከምንም ጊዜ በላይ ዲሲፕሊንድ ሆነህ ጊዜን ሳክሪፋይስ አድርገህ ኤክስኪውዝ መስጠት አቁመህ በአጠገብህ ባሉ ሰዎች ሁሉ በህይወታቸው ወደፊት ሲጓዙ ታግሰህ ቆይተህ ከዛ ሁሉ ጥረት በኋላ you still lose, still opportunity ሚስ ታደርጋለህ፣ still አንተ የለፋበትን ላይፍ ሌላ ሰው ሴሌብሬት ሲያደርግ ታያለህ። እና እንደዚህ አይነት ሞመንቶች ላይ ከባዱ ጥያቄ ለምን ተሸነፍኩ ሳይሆን ከባዱ ጥያቄ ድጋሚ ለማመን ጥንካሬው አለኝ ወይ ነው። that's life. አንዳንዴ your biggest dream መጀመሪያ ስትጠይቅ አይሰጥህም። አንዳንዴ ላይፍ ከሰክሰስ በፊት እሱን መሸከም የምትችለው ሰው እስክትሆን ድረስ አፍርሳ ትሰራለች። እና ሰሞኑን ይሄን ቪዲዮ እያየው ያለ ሰው መስማት ያለብህ ሜቢ በጣም ደክሞ ሊሆን ይችላል። ሜቢ በጣም ለረጅም ጊዜ እየሞከርክ እንዳለ ፊል እያደረክ ሊሆን ይችላል። ሜቢ ጓደኞች ላይፍ ላይ ወደፊት እየሄዱ አንተ እዛው የቀረ ሊመስል ይችላል። ዶንት ጊቭ አፕ ቢካዝ ለድልህ ቀርበ መሸነፍህ ጆርኒው ካሰብከው በላይ ስለረዘመ ህልምን አትተው። ገና ነውና መቼም የሚለውን ቃል አታቀላቅለው። ዋን ዴይ ታሪክ ይቀየራል። ዋን ዴይ ልብህን የሰበረው ነገር ድልህን የማይረሳ የሚያደርገው ምክንያት ሆኖ ታገኘዋለህ። የአርሰናል ደጋፊ መሆን ዋንጫ ስለማንሳት ሆኖ አይደለም። always been about hope. This is Lofty Talks. ሎፍቲ አሮን ነበርኩኝ። I love you guys. See you next time.